አደራ ይላችኋለሁ ወንድሞቼ እህቶቼ። እኔ እስከዛሬ አስቸግሬላችሁም አላቅም። ዛሬ ግን አንድ ነገር ሊያስቸግራችሁ ነው። ይሄንን ሼር በማድረግ ኮፒ ሊንክ ዱዊት በማድረግ ተባበሩኝ። ወንድም ያላችሁት ለመቼ ነው? እህትም ያለሽ ለመቼ ነው? እርጅኝ፣ እርዳው። እሱ ምንድነው? እቺን ጥያቄ መልሱልኝ፣ ስለከበደኝ ነው። የሰዓታት ባለቤት ማን ነው? የጊዜያቶች ባለቤት ማን ነው? የደቂቃት ባለቤት ማን ነው? እግዚአብሔር ነው። እኔ ሊመልስላችሁ እግዚአብሔር ነው። እግዚአብሔር ከሆነ የእግዚአብሔርን ቃል ለምንድን ነው ስክሮል የምታደርጊው ወይም የምታደርገው? ስማ፣ ከእግዚአብሔር ቃል አልፈ ወዴት ልትሄድ ነው? ዛሬም አንድ ስፍራ እናንብብ። ለወንጌል ይልውና ያላችሁት ወንጌል ለኛ አደራ ስለሆነ ወይም ወንጌል ለኛ እንደ አደራ መልኩ ስለተሰጠን መስራት የሚገባን ሰዎች ብቻ ሼር አድርጉ፣ ኮፒ ሊንክ አድርጉ፣ ዱዊት አድርጉ። ይሄን ወንጌል የማናወራበት ቀንም ይመጣል። እሱንም አትዘንጉ። ተባረኩ። ሉቃስ ወንጌል ምዕራፍ 6 ቁጥር 39 እንደዚህ ይላል። ምሳሌም አላቸው፣ እውር እውርን ሊመራ ይችላልን? ሁለቱም በጎድጓዳ አይወድቁምን? ደቀ መዛሙርቱ ከመምህር አይበልጥም። ፈጽሞ የተማረ ሁሉ ግን እንደ መምህር ይሆናል። በወንድሜ ዓይን ያለውን ጉድፍ ስለምን ታያለ? በራሲ ዓይን ግን ያለውን ምሰሶ ስለምን አትመለከትም? በዓይኔ ያለውን ምሰሶ ሳታይ እንዴት ወንድሜ ሆይ በዓይኔ ያለውን ጉድፍ ላወጣ ፍቀድልኝ ልትል ትችላለህን? አንተ ግብዝ፣ አስቀድመህ ከዓይኒ ምሰሶውን አውጣ፣ ከዛም በኋላ በወንድሜ ዓይን ያለውን ጉድፍ ታወጣ ዘንድ አጥርተህ ታያለህ። ክፉ ፍሬ የሚያደርግ መልካም ዛፍ የለውምና እንዲሁም መልካም ፍሬ የሚያደርግ ክፉ ዛፍ የለውምና ዛፍ ሁሉ ከፍሬው ይታወቃል። ከእሾህ በለስ አይለቀምም፣ ከአጣጤ ቆንጣጣ ወይን አይቆጠርም። በልብ ሞልቶ ከተረፈ አፍ ይናገራል። መልካም ሰው ከልቡ መልካም መዝገብ መልካምን ያወጣል፣ ክፉ ሰውም ከልቡ ክፉ መዝገብን ያወጣል ይላል ቃሉ። እኛ ብዙ ጊዜ